ሰላም ሰላም እንዴት ናችሁ? ቻናችን ቤተሰቦች ሙለር ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮአችን ላይ ስለ ብለም ሊስቲንግ እና ከብለም ጋር ተያይዞ የወጣ አዲስ ኤርድሮፕ ክራይቴሪያ አለ። ስለዚህ እነዚህን ክራይቴሪያዎች ሰፋ አድርገን እናያለን። መች ነው ሊስት የሚደረገው፣ እንዲሁም ደግሞ ኤርድሮፕን ለመቀበል የሚያስፈልጓችሁ ዋና ነጥቦች ምንድናቸው የሚሉትን ነገሮች አጠቃላይ ሰፋ ባለመልኩ አሳያችኋለሁ። እናንተም ኤርድሮፕ ሲወጣ ወይም ደግሞ ቶከኑ ሊስት በሚሆንበት ሰዓት የተሻለ ሎኬሽን የማግኘት ቻንስ አላችሁ፣ የተሻለ ገንዘብ የመስራት ቻንስ አላችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ እያንዳንዱ ሰው ማወቅ አለበት ብዬ ማሰባቸውን ኤቭሪቲንግ ለማሳየት እሞክራለሁ። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ ማለት ነው። በመጀመሪያ ግን እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ይህን ቪዲዮ አይታችሁ ከወደዳችሁ ላይክ ማድረግ እንዳትረሱ። እሺ የመጀመሪያውና የሁላችሁም ጥያቄ ምንድነው መች ነው ሊስት የሚሆነው የሚል ነው ማለት ነው። እና በዚህ ዙሪያም እነሱ ከዚህ ፊት ለየብቻ አንድ ፖስተው ነበር። በዚህኛው ፖስታቸው ደግሞ ሮድ ማፓቸውን አስቀምጠው ነበር። ከዚህ እንደምንረዳው ሊስቲንግ ያው ከዚህ ፊት ስፕሪንግ ላይ ብለውን ነበር። ስፕሪንግ የነሱ እስከ ሜይ 31 ነው የሚቆየው። እንዲሁም ደግሞ እዚህ ጋር Q2 ተብሎ ማለትም ኳርተር 2 ላይ የመጀመሪያው ታስክ ነው ቲጂ ወይም ደግሞ ሊስቲንግ ማለት ነው። ስለዚህ ከዚህ እንደምንረዳው ምናልባት አሁን ላይ ያለነው አፕሪል ላይ ነው። ስለዚህ የብለም ቶከን ሊስቲንግ በዚህ አፕሪል ወይም ደግሞ በቀጣይ ወር ሜይ ላይ የመሆን ቻንሱ በጣም ከፍተኛ ነው። ስለዚህ ምናልባት ልንሰጠው የምንችለው ማክሲመም በጣም በዛ ከተባለ 3 ወር፣ ኖርማሊ ደግሞ በዚህ 2 ወር ውስጥ ሊስት የመሆን ቻንስ አለው ማለት ነው። ስለዚህ አሁን ደግሞ ሊስት የሚሆን ከሆነ ቶከን መቀበል አለብን። ቶከን ለመቀበል ደግሞ ሁሌም ኤርድሮፕ ክራይቴሪያ አለ እና በዚህ ዙሪያ የብለም ኤርድሮፕ ክራይቴሪያ ምንድነው የሚለውን ስናይ አሁን ለምሳሌ እዚህ ጋር ያስቀመጡልን 3 ነጥቦች አሉ። ግን መረዳት ያለባችሁ እነዚህ 3 ነጥቦች ጀስት ኢሊጂብል ለመሆን ወይም ደግሞ ኖርማል ቶከን ለመቀበል ኢሊጂብል የምትሆኑበት ነው እንጂ እንዲሁ በጣም ትልቅ ፖይንት ወይም ደግሞ በጣም ትልቅ ገንዘብ ለመስራት ይሄን ታደርጋላችሁ ማለት አይደለም። ምክንያቱም ይሄ ሚኒመም ነው። ሚኒመም ማለት እንዲሁ ኢሊጂብል ነው እንጂ የምትሆኑት የተሻለ ነገር አታገኙም። ስለዚህ ሚኒመም እነግራችኋለሁ፣ ምን ማለት እንደሆነ እነግራችኋለሁ። ከዛም በኋላ ደግሞ የተሻለ ለማግኘት ምን ማድረግ እንዳለባችሁም እናወራለን ማለት ነው። ስለዚህ አሁን እዚህ ጋር ካለው እንደምንረዳው የመጀመሪያው ሚኒመም ሪኳየርመንት 100,000 ብለም ፖይንት ነው። ሚኒመም ነው ያልኳችሁ። ሚኒመም ማለት ገና በቃ የመጀመሪያው ግዴታ ሊኖራችሁ የሚገባ ግዴታው እንደማለት ነው። ስለዚህ ብለም ፖይንት እንደምታውቁት ከስር ይሄኛው ነው ብለም ፖይንት። ስለዚህ እናንተ ብለም ፖይንት ኤርድሮፕ ለመቀበል በትንሹ ስንት ነው እዛ ላይ ነው ወደ ኋላ እንመለስና ላሳያችሁ። በትንሹ 100,000 መሆን አለበት ማለት ነው። ስለዚህ እዚህ ጋር 100,000 ከሌላችሁ ኤሊጂብል አትሆኑም፣ ቶከን ለመቀበል ብቁ አይደላችሁ ማለት ነው። ስለዚህ እናንተ እርን ሴክሽን ላይ ገብታችሁ እንዳለ ታስኮቹን ስሩ። የቀራችሁ ትኬት ካለ ተጫወቱ። በጣም ብዙ ብለም ፖይንት ሰብስቡ። ግን ከ100,000 በላይ ካላችሁ ኤሊጂብል ናችሁ። ነገር ግን ኤሊጂብል ናችሁ ማለት ደግሞ በቂ ነው ማለት አይደለም። ስለዚህ እናንተም ራሳችሁን ከሌላ ሰዎች ጋር ያወዳደራችሁ። እንዴት ነው የምታወዳድሩት? እዚህ ጋር ከስር ፍሬንድስ የሚል አለ፣ እዛ ላይ ትገባላችሁ። በመቀጠል አዲስ የጀመሩት አለ፣ እሱ ምንድነው ራንክ አለ፣ ሊደር ቦርድ አለ። ስለዚህ እዚህ ጋር ሲኦል የሚል አለ፣ እሱን ትጫኑና የሚን ፖይንት እና የብለም ፖይንት ራንክ አለ። ስለዚህ ብለም ፖይንት ራንክ ላይ ትገቡና የራሳችሁን ራንክ እያያችሁ የሌላውንም ሰው ራንክ እያያችሁ ራሳችሁን ታዘጋጃላችሁ ወይም ደግሞ በጣም ብዙ ብለም ፖይንት ለመሰብሰብ ሞክሩ። ስለዚህ እናንተ እንደዛ አድርጋችሁ የተሻለ ብለም ፖይንት በማግኘት የተሻለ አሎኬሽን ማግኘት ትችላላችሁ። ሁለተኛውና ማንዳቶሪ ወይም ደግሞ ግዴታ ማሟላት ያለባችሁ ነገር ምንድነው? እዚህ ጋር እንደምታዩት ሚኒመም 750 ሜን ፖይንት ኦሪል እና ደግሞ ፕሩፍ ኦፍ አክቲቪቲ አለ። 750 ሜን ፖይንት ማለት ያው ብለም ላይ ሜን ፖይንት እንደተጀመረ አብዛኞቻችሁ ታውቃላችሁ፣ ይሄኛው ማለት ነው። ስለዚህ ለኤርድሮፕ ወይም ደግሞ ለሚሰጠው ቶከን አሎኬሽን ኤሊጂብል ለመሆን ወይም ደግሞ ግዴታ ኤርድሮፕ ላይ ለመሳተፍ ይሄኛው ሜን ፖይንታችሁ 750 ሊኖራችሁ ይገባል ይላል። ወይም ደግሞ ካስቀመጥ ማለት ያው እንደ ወይም ደግሞ ስላስቀመጠ እንደ አማራጭ ደግሞ እዚህ ጋር ያለው ሜን ፖይንታችሁ ከሌለ ያኔ ሲዝን 1 ላይ ስንሰራው የነበረ አንድ ታስክ አለ። እሱ ምንድነው በየሳምንቱ አንዴ ፕሩፍ ኦፍ አክቲቪቲ ስናጠናቅቅ ነበር። ምናልባት ምንድነው ካላችሁ ለማስታወስ ያህል እንደምታዩት ያው ከዚህ በፊት ስንሰራው ነበር። ለማስታወስ ያህል ይሄኛው ነው ፕሩፍ ኦፍ አክቲቪቲ። ምናልባት የዛኔ ሲዝን 1 ስንሰራ የምታውቁ ሰዎች ታውቃላችሁ። በሳምንት አንዴ 0.1 ቶን ከፍለን ፕሩፍ ኦፍ አክቲቪቲ ክሌም ስናደርግ ነበር ማለት ነው። ስለዚህ ወይ እቺኛውን ክሌም አድርጋችሁ ከዚህ ፊት ማጠናቀቅ አለባችሁ። እሱን ደግሞ ማጠናቀቃችሁ ማታስታውሱ ከሆነ አለም ደግሞ እንዳላጠናቀቃችሁ እርግጠኛ ከሆናችሁ ሚኒመም 750 ሜን ፖይንት ያስፈልጋችኋል ማለት ነው። ሜን ፖይንት እንዴት ነው ትሬን ማድረግ የምንችለው ለሚለው ቪዲዮ
ከዚህ በፊት የሰራሁት ቪዲዮ አለ። ስለዚህ ወደ ዲስክሪፕሽን ቦክስ ላይ ሄዱና ከላይ ያስቀመጥኩላችሁ ቪዲዮ ላይ አለ በብለም ትሬኒንግ ቦት እንዴት ትሬን ማድረግ እንደምትችሉ በሜም ፓድም እንዴት ትሬን ማድረግ እንደምትችሉ ነው በአጠቃላይ ሜም ፖይንት እንዴት መሰብሰብ እንደምትችሉ እዛ ላይ ስላስቀመጥኩኝ እዛ ላይ በሰፊው በደንብ አውቃችሁ ብለም ሜም ፖይንት ሰብስቡ። ስለዚህ ግዴታ እናንተ የፈለገ ያህል ብለም ፖይንት ቢኖራችሁ እዚህ ጋር በትንሹ 750 ሜም ፖይንት ከሌላችሁ ኤሊጂብል መሆን አትችሉም። በነገራችን ላይ 750 ማለት በጣም ትንሽ ነው። ኢቭን $1 ይዛችሁ ወደ ትሬድ ገብታችሁ አንድ ቶከን ገዝታችሁ ብትሸጡ ወደ 1500 ሜም ፖይንት ታገኛላችሁ። ኢቭን ፎር ስታርተርስ ተብሎ አሁን ላይ ታስኩ ጠፍቷል። እዚህ ጋር ኦን ቼን ላይ 3000 ፖይንት የሚሰጥ ነበር። አሁን እዚህ ጋር ላገኘው አልቻልኩኝም። ምናልባት የማገኘው ከሆነ ቴሌግራም ላይ እለቅላችኋለሁ ቪዲዮ። ነገር ግን ያቺን ፎር ስታርተርስ ያለችውን ታስክ ሰርታችሁ 3000 ሜም ፖይንት ማግኘት ትችላላችሁ። አይ ካላችሁም ደግሞ 750 ማግኘት ማለት በጣም ቀላል ነው። $1 ካላችሁ በቂ ነው። ስለዚህ ያን ቪዲዮ ተመልከቱና ሜም ፖይንት ሰብስቡ። ኤሊጂብል ለመሆን ሚኒመም 750 ሜም ፖይንት ያስፈልጋችኋል ማለት ነው። እንዳልኳችሁ ቪዲዮን ካላያችሁ እኔ የምላችሁ ነገር ግልጽ ስለማይሆን ቪዲዮን ተመልከቱ። ስለዚህ ሁለተኛውን ጨርሰናል። ሶስተኛው ደግሞ ምንድነው ሚኒመም 2 ሪፈራል ነው። ይሄ በጣም ቀላል ነው። ጀስት 2 ፌክ ቴሌግራም አካውንት ካላችሁ ራሳችሁን ጋብዛችሁ ማግኘት የምትችሉት ነገር ስለሆነ ምንም አይከብድም። ባጭሩ 2 ሰው መጋበዝ ነው። 2 ሰው ለመጋበዝ ወደ ብለም ከሄዳችሁ በኋላ ፍሬንድስ የሚል አለ። ከስር ፍሬንድስ የሚለውን ተጭናችሁ የናንተ ሪፈራል ሊንክ ያመጣላችኋል። ኢንቫይት ፍሬንድ ብላችሁ ለሱ መጋበዝ ነው። በጣም ቀላል ስለሆነ እሱ ላይ ትኩረት ማድረጉ አያስፈልግም። ስለዚህ አሁን ላይ ሚኒመም አወርተናል። ስለ ሚኒመም ኤርድሮፕ ክራይቴሪያ አወርተናል። ስለዚህ ሚኒመም ግዴታ ኤርድሮፕ ለመቀበል እነዚህ 3 ነገሮች ካሟላችሁ መቀበል ትችላላችሁ ማለት ነው። ነገር ግን ከዛ ባለፈ አንዳንድ ማወቅ ያለባችሁ ነገር አለ። እሱ ምንድነው? የመጀመሪያው ስናፕሻት ነው። ስናፕሻት በእርግጥ እንዳልተያዘ አሳውቀውናል። እዚህ ጋር ብናይም እዚህ ጋር እንደምታዩት ስናፕሻት አልተያዘም። ስለዚህ ጊዜ አላችሁ እያለ ነው። ነገር ግን ጊዜ አላችሁ ማለት መች እንደሚጠናቀቅና መች ስናፕሻት እንደሚያዝ አልነገሩንም። ስለዚህ አሁን ላይ ማድረግ ያለባችሁ በእርግጥ እኔ ከዚህ ፊት በጣም ብዙ ጊዜ ተደጋጋሚ እንድትሰሩ የነገርኳችሁ ቢሆንም እስካሁን የዘለላችሁ ያላችሁ ሰዎች አሉ። በእርግጥ የዛን ጊዜ ብትሰሩ በጣም ብዙ ታይም ታገኛላችሁ። ቦቱም ስለማያስቸግር ትሬድ ማድረግ ትችሉ ነበር። አሁን ላይ ግን ቦቱ በጣም እያስቸገረ ነው። እንዴት አድርጋችሁ ትሬድ እንድታደርጉ ባላውቅም ግን ምናልባት ፍሪ ታይም በምታገኙበት ሰዓት አሊያም ደግሞ ይሄ ቦት በሚሰራላችሁ ሌሊት ሊሆን ይችላል፣ አሊያም ደግሞ ከ1 ከ2 ከ3 ቀን በኋላ ሊሆን ይችላል። ብቻ በደንብ ትሬድ ለማድረግ ሞክሩ። ምክንያቱም የተሻለ ነገር ለማግኘት እናንተም የተሻለ ነገር ማድረግ አለባችሁና ቪዲዮውን ከስር ያስቀምጥኩላችሁን ተመልከቱ። ቦቱን በደንብ ስሩ። ከዛ ባለፈ ደግሞ እዚህ ጋር earn ሴክሽን ላይ ትገባላችሁ። ከዛ እናንተ ጋር በእርግጠኝነት እዚህ ጋር ከ100 እና እስከ 200 የሚደርስ ታስክ ይኖራል። ነው ስለጨረስኩኝ ነው። በጣም ብዙ መስራት ያለባችሁና ብዙ ሰው ዘንግቶት የተወው ታስክ አለ። ስለዚህ earn ሴክሽን ላይ ግቡና እያንዳንዱን ታስክ ሶሻል ታስክ አለ። ሶሻል ታስክ ላይ በእርግጥ ቪዲዮ ኮድ የሚጠይቁ ታስኮች አሉ። እኔ ቪዲዮ ኮድ በየቀኑ እኔ ልክ ብለም እንደለቀቀ እኔ ቴሌግራም ቻናሌ ላይ አፕሎድ አደርጋለሁ። ምናልባት ያላችሁ ሰዎች ታውቃላችሁ። አሁን የትላንቱ ነው። ከዚህ በፊትም ታስክ ሲለቀቅ የብለም ኮዶችን በየጊዜው እየለቀኩኝ እገኛለሁና እንደዚህ ማለት ነው። ስለዚህ እናንተ ምናልባት ፖይንቶችን እስካሁን ድረስ ካልሰበሰባችሁ በዚህ መልኩ እያንዳንዱ ታስክ በማጠናቀቅ ኮዶችን አስገቡ። እዚህ ጋር እንዳሱ ብትመለከቱ በጣም ብዙ መልስ ነው የለቀኩትና ቴሌግራም ላይ ብትሄዱ ታገኛላችሁ። ስለዚህ ቴሌግራም ላይ ሄዱና እያንዳንዱን ቪዲዮ ታስክ መልሱን እያያችሁ ለሁሉም ታስክ ቪዲዮ ኮድ ማለት ነው አስገቡ። እያንዳንዱን ሶሻል ታስክ ጨርሱ። በመቀጠል አካዳሚ ላይም እንደዛው ቪዲዮ የሚጠይቁ ኮድ የሚጠይቁ ታስኮች አሉ የቪዲዮ እሱንም እዛ ካስቀመጥኩት መልስ እያያችሁ ስሩ። ብለም ቢትስ ላይ እያንዳንዱ ላይ የገባችሁ እያንዳንዱን ታስክ ስሩ። ከዛ ባለፈ እዚህ ጋርም ራሱን የቻለ ቢፒ የምትሰበስቡበት ታስክ አለ። እሱንም ስሩ። ዊክሊ ታስክም በየሳምንቱ የሚሰራ ዊክሊ ታስክ አለ። እዚህ ላይ የገባችሁ ዊክሊ ታስኮችን መስራት አለባችሁ። ምክንያቱም ሚኒመም ስለተባለ ወይም ደግሞ ኤሊጂብል ለመሆን ይሄን አድርጉ ስለተባላችሁ ብቻ በማድረጋችሁ የተሻለ ነገር አታገኙም። ምክንያቱም እንደናንተ ብዙ ሰው እቺን ነገር ለማሟላት የሚመጣልና ማለት ነው። ስለዚህ ሁሌም ቢሆን የተሻለ ነገር ለማግኘት ከሌላው የተሻለ ሆኖ መገኘት ግድ ነውና እዚህ ጋር ቀደም ያልኳችሁ ቦታ ላይ ሊደር ቦርድ ላይ የገባችሁ የራሳችሁን ራንክ እያያችሁ እናንተም ከሌላው የተሻለ ፖይንት ሰብስቡ። earn ሴክሽን ላይ ያሉትን ታስኮች ጨርሱ። ከዛ ባለፈ ኤቭሪቲንግ ለማስረዳት የሞከርኩትበትን ቪዲዮ ስለ ብለም ሚም ፖይንት ስለ ሚም ፓድ እና አጠቃላይ ስለ ሲዝኑ ያስቀመጥኩት ፖይንቶች አሉ። እነዛን ነጥቦች አይታችሁ ያንዳንዱ ነገር ብታስተካክሉ ከሌላው የተሻለ ፖይንት ወይም ደግሞ ከሌላው የተሻለ ገንዘብ የማግኘት በጣም ትልቅ ቻንስ ስላላችሁ
ሶስቱንም ቪዲዮ ከስራ አስቀምጥላችኋለሁ ሶስቱንም ተመልከቱ ከዛ ባለፈ እኔ ሪኮመንድ ላደርጋችሁ የምችለው ምናልባት እናንተ ፍላጎታችሁ ጀስት ኤሊጂብል መሆንና ጀስት ቶከን መቀበል ብቻ ከሆነ እቺን 750 አሟሉ ባጭሩ እዚች ካለቱን ሶስት ነገሮች አሟሉ ነገር ግን ደግሞ የተሻለ አሎኬሽን የተሻለ ገንዘብ ከሆነ ማግኘት የምትፈልጉት ደግሞ ቅድም ያልኳችሁ ነገሮች በሙሉ አስተካክሉ ማለት ነው ከዛ ባለፈ ያው ሊስቲንጉ በጣም የተቃረበ እንደሆነ ማሳያ በጣም ብዙ ኤክስቼንጆች እንደዚህ አናውንስ ያደረጉ ነው ብለም ፖይንትን ሊስት ለማድረግ በርግጥ እነዚህ አንኦፊሻል ናቸው ማለትም ኦፊሻል ተብለው በብለም የተለቀቁ አይደሉም ራሳቸው ኤክስቼንጆች በራሳቸው ፖይንት የሚሸጡበት መንገድ ነው ነገር ግን ይሄ ፕሪማርኬት በበዛ ቁጥር ኦፊሻል ሊስቲንጋቸው የተቃረበ እንደሆነ ማሳያ ነው ስለዚህ በእርግጠኝነት በዚህ ሁለት ወር ውስጥ ሊስት የመደረግ ቻንሱ ከፍተኛ ስለሆነ ምንም ጊዜ አትስጡት ሁሉንም ነገር ስሩ ነገር ግን እንዳልኳችሁ ቅድምም አሁን ላይ ቦቱ ያስቸገረ ነው በጣም ትሬዲንግ ቦት ስለዚህ ይሄን ቪዲዮ ምናልባት ከሁለት ቀን በኋላ ምናምን ታዩ ካላችሁ የዛን ሰዓት ሞክሩ ግን ለሊት ላይ መሞከር ትችላላችሁ የዛኔ ሊሰራላችሁ ስለሚችል ሞክሩ ዋናው ነገር መስራታችሁና ፖይንት መሰብሰባችሁ ነው ከዛ ባለፈ ያልገባችሁ ነገር ካለ እዛው ቪዲዮ ኮሜንት ስራ አስቀምጡልኝ የቴሌግራም ቻናል ላይ አፕዴቶችን ስለምለቅ ጆይን ማድረግ እንዳትረሱ እርስ በርስም ደግሞ መወያየት የምትፈልጉ ከሆነ ብለም ማለት ሙለር አፕ ግሩፕ አለ ቴሌግራም ላይ እዛ ላይም ጆይን ማለት ሌሎች ሰዎች ጋር መወያየት ትችላላችሁ በቀጣይ ደግሞ እናሱ አናውንስ የሚያደርጉት ዋና አፕዴት ሚኖር ከሆነ እሱን አፕዴትም በቪዲዮ አሊያም ደግሞ በቴሌግራም ቻናል ላይ አፕዴት ማድረጋችሁ ይሆናል የዛሬው ቪዲዮ ይመስላል ከተመቻችሁ ላይክ ማድረግ እንዳትረሱ በቀጣይ እንገናኛለን ይመቻችሁ አመሰግናለሁ ቻው ቻው